ሰላም ጤና ፍቅር ከያላችሁበት ይድረሳችሁ። እንደምን ቆይታችኋል? ውድ የሀዲያ ግሎባል ሚዲያ ተከታዮቻችን በሙሉ እነሆ ዛሬ መነሻችንን ከማዕከላዊ ኢትዮጵያ ክልል ከመዲናዋ ሆሳና ከተማ አድርገን 60 ኪሎ ሜትሮችን በመጓዝ በጉዟችን መካከልም ረጅም ጊዜያትን ያስቆጠረውና በህዝቡም ጥያቄ ሆኖ የቆየው አሁንም በአዝጋሚ እንቅስቃሴ ስራ ላይ የሚገኘው 3 ዞኖችን ማለትም ሀላባን፣ ከምባታንና ሀዲያን የሚያገናኘው በጠቅላይ ሚኒስቴሩ ቃል ተገብቶ በጊዜ መጠናቀቅ ያልቻለው አምስተኛው ጥያቄ ነው። ይሄ 3 ዞኖችን አገልግሎት ሊሰጥ የሚችል ሀዲያን፣ ሀላባን፣ ከምባታን ምንም የፌደራል ፕሮጀክት ይሁን በጣም የቆየ አንገጫ ማዞሪያ፣ አንገጫ፣ ሀላባ፣ ዳምቡያ መልስ ከፌደራል ቢገኝም ክልል ግን የማያውቀው ፕሮጀክት የለም። ይህ ፕሮጀክት 6ኛ ዓመቱን ሊይዝ ነው። ይሄ ፕሮጀክት በተቻለ ፍጥነት እርሶ እንዲገቡበት ነው ጥያቄ ያቀረብኩት። ሪፖርት ውስጥም የለም ጥያቄ ያቀረብኩት። ይህ ፕሮጀክት የተጀመረው አብዛኞቻችን አለን ክቡር ጠቅላይ ሚኒስትር የዞን ህዝቦችን እየተዘዋወሩ ባነጋገሩበት ወቅት በዱራሜ ከተማ ለህዝብ ቃል የገቡት ፕሮጀክት ነው። የተጓተተበት የራሱ ምክንያት አለ። ቢሆንም ክቡር ርዕሰ መስተዳድር በታላቅ ትህትና ለልማት እንደሚያፋጥኑት እንደለመዱት እባክዎትን እጆን ያስገቡና ቢያንስ ከምርጫ በፊት ይህ ፕሮጀክት የሚጠናቀቅበት። ምክንያቱም ጠቅላይ ሚኒስትር ቃል ገብቶ በፕሮጀክት በተለይ ጠቅላይ ሚኒስትሩ አይታሙም። ቃል ገብቶ ያልተጠናቀቀ እሱ ብቻ እንዳይሆን አብዛኛውን አጠናቆ ጨርሰውታልና በፌደራል መንግስት የተጀመረው የአስፓልት መንገድ ስራን እየታዘብን መዳረሻችንን ከፍቅር ከተማዋ ሀላባ ላይ አድርገናል። ሀላባን ከቀን እስከ ሌሊት ዞር ብለን ቃኘናት። የሚገርም ገጽታ፣ የሚገርም ውበት፣ የሚገርም መልክዓ ምድር፣ ማህበረሰቡ በዕለት ተዕለት ማህበራዊ መስተጋብር የተዋሃደው የሚገርሙ የሴራ ባህላዊ እሴቶችን ቀንና ማታ በረመዳን አዛንና በአብይ ጾም ቅዳሴ መንፈስን የሚያድሱበት 364ቱን ቀናቶች አሟጣው በሰላም የሚኖሩባት ከተማ ለእረፍት ካልሆነ በስተቀር የተዘጋ የንግድ ተቋም የማይታዩባት ቀን የረሱትን እንኳን ሌሊቱን የሚሸምቱበት ልዩ ከተማ። ይህ ማስታወቂያ አይደለም፣ በእርግጥም የሚኖርበት እውነተኛ ሀቅ ነው። ለዚህም እኔ ሕያው ምስክር ነኝ። በርካታ ያልተነገረላት ውብ ባህል፣ እሴት፣ መሰረተ ልማቶች፣ የኢኮኖሚ እንቅስቃሴና ሌሎችንም ጉዳዮች ለተሞክሮ እንዲውሉ በቀጣይ ሰፋ ያለ ፕሮግራም ሰርተን እስከምናቀርብላችሁ ደህና ቆዩን። ሀላባ ቁሊቶ